የፖለቲካ ስልጣን አፍሪካ ውስጥ የነጌታ በህይወትህ ተወራርደህ የምትገባበት ቦታ ነው። የዛፍ ላይ እንቅልፍ ነው የሚባለው ያለ ምክንያት አይደለም። እኔ በተለይ ኤርትራ ውስጥ አንድ ጴጥሮስ ሰለሞን የሚባል ሰውዬ ነበር። ያኔ ከጦርነት ከትግሉ ጊዜ ጀምሮ ከታች ያደገ ሰውዬ ነው። ኤርትራ ነፃ ከወጣች በኋላ ውጭ ጉዳይ ሚኒስትር ነበረ፣ መከላከያ ሚኒስትር ነበረ፣ የአሳ ሀብት ልማት ሚኒስትር ነበረ። ከኢሳያስ አፈወርቂ ጋር በሆነ ጉዳይ ተጣሉ። ፕሬዝዳንቱ የነጌታ መስሚያቸው ጥጥ ነው አነሱና የዛሬ 25 ዓመት በፊት እስር ቤት ከተቱት። ይሙት ይኑር አይታወቅም። ከዛ በኋላ የዚህ የጴጥሮስ ሰለሞን ሚስት አስቴር ዮሐንስ ትባላለች። አሜሪካ በትምህርት ነበረች። ሁኔታው አላማራትም። ልጆቼን ስጡኝ፣ ልጆቼን ወደ አሜሪካ ልውሰዳለች። ከዛ በኋላ ወሬ አታብዢ፣ ይልቁንስ ነይ ልጆችሽን መተሽ አሳድጊ ተባለች። በፕሬዝደንቱ መልእክተኛ በኩል ኒውዮርክ በነበሩት አንድ ግርማ አስመሮም በሚባሉ ሰውዬ በኩል አስቴር ወደ ኤርትራ ወደ አስመራ ለመመለስ ቆረጠች። ብዙ ሰዎች ታይቅርብሽ ብለዋት ነበር። ነገር ግን በቃ እንደ ልቧ ተነስቷል። መጣች። አራት ልጆች አሏቸው አስመራ ላይ። ልጆቹም የእናታቸውን መምጣት ሰሙና እቅፍ አበባ ይዘው እናትየውን አስመራ ኤርፖርት ውስጥ ይጠብቁ ጀመር። ከዛስ ፕሌኑ አስመራ ደረሰ። አስቴር ዮሐንስ የጴጥሮስ ሰለሞን ሚስት ከፕሌን ወረደች። ጓግታለች ልጆቿን ለማግኘት። ልክ ከፕሌን እንደወረደች የኤርትራ የደህንነት ኃይሎች አፋፍሰው እስር ቤት አንደርግራውንድ ከተቷት። መቼ? የዛሬ 23 ዓመት በፊት። እሷም ልክ እንደባሏ ትኑር ትሙት አይታወቅም። በኋላ ላይ ልጆቹ ህይወት አስመራ ላይ በጣም ከባድ ሆነባቸው። ተነስተው ከሴት አያታቸው ጋር በእናታቸው በኩል ወደ ሱዳን ሊሸሹ ሲሉ ተያዙ። 2 ዓመት እስር ቤት፣ የመንግስት እርሻ እየኮተኮቱ ሽንኩርት፣ ቲማቲም። በኋላ በስንት መከራ አሁንም ለሁለተኛ ጊዜ ጠፍተው ኢትዮጵያ ገቡ። የተወሰነ ጊዜ ስደተኞች ጣቢያ ቆዩ። አሜሪካን ያሉት አሁን ብትንትን ይወጣ። ልጆቹ እናት አባቶቻቸው ሲታሰሩ ከ2 እስከ 6 ዓመት ነው ምናምን ዓመት ዕድሜ ነበሩ። አሁን አሜሪካን ያሉት አንድ ልጅየው ሀና ጴጥሮስ ሰለሞን ትባላለች። አንድ ስብሰባ ላይ እንባ እንደዚህ እያወጣች ምናለች፣ አባቴ ነፃ ያወጣት ሀገር ስደተኛ ያደረገችኝ። ጴጥሮስ ሰለሞን እና ሚስቱ አስቴር ዮሐንስ ላለፉት 20 ምናምን ዓመት ታስረው ይኑሩ ይሙቱ አሁን አይታወቅም። የኔ ጌታ አፍሪካ ውስጥ ስልጣን መጥፊያም ሊሆን ይችላል። I am an Eritrean, a word that should symbolize resilience and pride, but instead echoes with the cries of refugees, the agony of families torn apart, and the silence of those imprisoned for daring to speak against tyranny. I am a child of